እንደማንኛውም ዜጋ አሜሪካን ሀገር በጥገኝነት መጥቶ ጠይቆ በመኖር ላይ ይገኝ ነበርና እንደማንኛውም ኢሚግራንት በህግ ቁጥጥር ስር ሆኖ ህጉ እየታየ ያለው ወንድማችን ነውና ሚዲያ ላይ እዚህ ሶሻል ሚዲያው ላይ እየተነገረ ያለው ነገር ግን በፍጹም ሐሰት ነው። ለምን በዚህ ደረጃ ስሙን ማጥፋት እንደተፈለገም ሊገባኝ አልቻለም። እኛ የሚኖረው እዚህ ደንቨር ኮሎራዶ ነው፣ እኛም ያለነው እዚህ ደንቨር ኮሎራዶ ነውና ኢንፎርሜሽኑን በየሰዓቱ እናገኛለን። ከየት የመጣ ኢንፎርሜሽን እንደሆነ አናቅም። ሚዲያ ላይ የሚሰራጨው ወሬ ሐሰት ነው። ምናልባት ይሄ ልጅ ያለው እንደማንኛውም ዜጋ ዲቴንሽን ሴንተር ውስጥ ነው ያለው። ህጉ በጠበቃ ቀጥሮ ኬዙን እየተከታተለ ያለ ልጅ ነው። ነገ ከነገ ወዲያ ደግሞ ልጁን ነፃም ሊለቁት ይችላሉ፣ ወይም ደግሞ እንደማንኛውም ፕሮሰሱን ጠብቆ ወደ ሀገር ቤት ወይ ወደ መጣበት እንግላንድ ሊሄድ ይችላል። አድኖ አላቅም። እንግዲህ እሱን የሚወስነው ያው የያዘው የህግ አካል ስለሆነ ማለት ነው። ከዛ ውጪ ግን ሆን ተብሎ የልጁን ስም ለማጥፋት በዚህ ደረጃ መጥቶ ስም የሚደረገው ነገር ትንሽ አግባብ አይደለም። እኔ ቪዲዮ ወንድማችን